ነበረውን የቅዳሜ 9 ጨዋታ ፕሬዲክሽን ይዤላችሁ መጥቻለሁ። እንደተለመደው ማለት ነው። ሀሳብ ስቴቶቻችሁን አስቀምጡ፣ ኮመንት አድርጉ። የማየውን ኮመንት አጻፉ። እንደባለፈው ቡሊ ለማድረግ አትሞክሩ። የማንም ደጋፊ ብትሆን ግድ አይሰጠኝም። እኔ ሊድስ ያሸንፋል ቼልሲን ብያለሁ፣ አሸንፏል። ሀሳብ ስቴት ካላችሁ አስቀምጡ፣ ከምክንያታዊ ከሆናችሁ አስቀምጡ። አዘርዋይስ ሊድስ ያሻል ብያለሁ፣ አሽቷል። ምትሆን እንግዲህ ለማንኛውም ወደ ቀጥታ ፕሬዲክሽኖች ስገባ ባርሴሎናን ተገባብተው ዊን ትላላችሁ። ሪስክ ከመሰላችሁ ባርሴሎናን ብቻ ዊን፣ ቪላን ኦቨር 1.5፣ ባየር ሙኒክን ተገባብተው ደብል ቻንስ ኦር ዊን በሉት። በጣም ብዙ ኦር ነው። ሪስክ ይውላችሁ ተገባብተው ዊን ስል ከሁለት ነጥብ ምናምን ኦድስ በላይ ሲሆን ደስ ስለሚለኝ ነው። ሪስክ ላቨር ስለሆንኩ እንጂ እንደማንም 4 ጎል አይገባም 5 ጎል አይገባም ማጫወት እችላለሁ። ሶ አስተካክሉት። ባየር ሙኒክ ተገባብተው ዊን ስል ባየር ሙኒክን ዊን ብቻ መጫወት ትችላላችሁ ሪስክ ከመሰላችሁ። ባየር ሌቨርኩሰንንም ደብል ቻንስ ትሉኛላችሁ። ለምሳሌ አሁን የዛሬ ሳምንት 40 ምናምን ሺህ ብር አንድ ቡድን ያስፈላኝ፣ እናንተ ትላላችሁ። እኔ 1 ሺህ ብር 2 ሺህ ብር ቦነስ እየተቀበልኩ ነው። ዝም ብዬ እንዲህ አሸነፍኩ እንዲህ እያልኩ ማውራት ስለማልወድ ነው እንጂ ይኸውላችሁ እያስተካከላችሁ እየቀነሳችሁ እናንተ የምትበሉበትን መንገድ አስፈልጉ። አርቢ ሌipzigን ደብል ቻንስ፣ ፓሪስ ጀርሜን ተገባብተው ፓሪስ ጀርሜን ደብል ቻንስ ብትሉት በጣም ብዙ ኦር ነው። እሱ ሪስክ ከመሰላችሁ ፓሪስ ጀርሜንን ብቻ ዊን በሉት። ኤቨርተን ደብል ቻንስ፣ አርሰናል ደብል ቻንስ፣ ቶተናም ደብል ቻንስ። ይህንን ይመስላል። በጣም ብዙ ኦር ነው። እኔ ባልኳችሁ ተገባብቶ ያሸንፋል እያልኩ ብሄድ በዛ መንገድ ከሄዳችሁ ከ150 160 ኦር በላይ ነው። ዊን ብቻ እየቀነሳችሁ ዊን ብቻ እያላችሁ የምትሄዱ ከሆነ ደግሞ 60 70 ኦር ነው። ይቅናችሁ። መልካም ጊዜ